ውጭ ላይ እንግዲህ እንደምታዩት አውትዶር ስዊሚንግ ኤሪያ ያለው አነስ ያለ የመዋኛ ገንዳና ከቤቱ ውጫዊ ክፍል ሆኜ ማሳያችሁ ይሆናል። አሁን ወደ ውስጥ ተመልሼ ደግሞ ሌሎች ክፍሎችንም በደንብ አሳያችኋለሁ። እኛው ክፍል የሳሎኑ ፓርት ሲሆን ላይኛው ደግሞ ማስተር ቤድሩሙ ነው ፊት ለፊት የምታዩት ማለት ነው። እኛ ገንዳውን ማየት እንዲሁም ዋናው መንገድ ማየት እንችላለን ማለት ነው። ሰላም እንዴት አላችሁ? ውድ የቻናላችን ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት በ300 ካሬ ላይ ያረፈ በጣም ሌክዠሪ የሆነ መኖሪያ ቤት ነው። በደንብ ተከታተሉኝ። ሙሉ ቪዲዮን ማሳያችሁ ይሆናል። ከውጪ ጀምሬ እስከ ውስጠኛው ፓርት ድረስ በደንብ ያለውን ነገር አሳያችኋለሁ ማለት ነው። ከኔ ጋር ቆዩ። እሺ፣ ወደ ቪዲዮ ቀጥታ በምንገባበት ጊዜ ቤቱ ይህንን ይመስላል። በጣም የሚያምር ሁለት ሬክታንጉላር የሆኑ አራት ማዕዘን ፎርሞችን ከታችና ከላይ ብቻ በመጠቀም የሰራነው ቤት ነው። ማቴሪያል የተጠቀምነውን እንደምታዩት በጣም የሚያምር ነጭ ኮንክሪት እና ከእንጨት ማቴሪያል የተሰራው ሁለት አይነት የእንጨት አይነቶች ተጠቅመናል። ውጭ ላይ እንግዲህ እንደምታዩት አውትዶር ስዊሚንግ ኤሪያ ያለው አነስ ያለ የመዋኛ ገንዳና ዙሪያውን በጠጠርና በእንጨት መሬቱን ጨርሰናል ማለት ነው። እንዲሁም በቀርከሃ አጥረነዋል ማለት ነው፣ ከሌላኛው አዋሳኝ እንዲለይ። ወደ ቤቱ በምንመለስበት ጊዜ እንደምታዩት እንግዲህ የታችኛው ክፍል የሳሎኑ ፓርት ሲሆን ላይኛው ደግሞ ማስተር ቤድሩሙ ነው ፊት ለፊት የምታዩት ማለት ነው። ወደ ውስጥ እንደምታዩት በጣም የሚያምርና ምቹ የሆነ በጣም ሚኒማሊስት የሆነ የቤት አይነት ነው። አሁን ማሳያችሁ በጀርባ በኩል ነው። ይህ የቤቱ የጀርባ ክፍል ሲሆን የፓርኪንግ ኤሪያ ያለው መግቢያ አለው ማለት ነው። በዚህኛው መግቢያ በኩል አድርገን ውስጥ ላይ ሁለት መኪኖች ትልልቅ ሳይዝ ያላቸው መኪኖችን የሚያቆም የቤዝመንት ጋራጅ አለው ማለት ነው። ብዙ ጊዜ እኛ ሀገር ላይ እንደዚህ አይነት ቤቶች አልተለመዱ፣ ግን ያው እኛ ጋር በመደወል ብቻ እንደዚህ አይነት ቤቶችን ማሰራት ይችላሉ ማለት ነው። በአነስተኛ ኤሪያ ጽድት ያለ ዲዛይን ሰርተን እናስረክቦታለን። እንደምታዩት በጣም ነው የሚያምረው። አሁን ወደ ሳሎኑ እየገባን ነው። ይህ ዋና ሳሎን ክፍል ሲሆን ፊት ለፊት የምታዩት የቲቪ ሴቱ ነው። ኤል ሼፕ ሶፋ አለው። በጣም በቂ ነው ለቤተሰቡ። ምንም አይነት ፕሮግራም ራሱ ቢያዘጋጁ ብዙ ሰዎችን መያዝ የሚችል በጣም ሌክዠሪ የሆነ ሳሎን ነው ማለት ነው። ይሄ የምታዩት ኦፕን ኪችን ነው። የባር ወንበሮች ያሉት ቁርስ ለመብላት እና አነስ ያለ ነገር ለመጠቀም የምንጠቀምበት አይነት ቦታ አለው። ቤተሰብ ተሰብስቦ ደግሞ በሚመገብበት ሰዓት እንዲበሉበት፣ ጊዜ እንዲያሳልፉበት ሌላ የመስታወት ጠረጴዛ ያለው በጣም ዘመናዊ ዳይኒንግ ቴብል አድርገናል ማለት ነው። አሁን ሌላኛውን የቤቱን መግቢያ ተጠቅሜ ወደ ውስጥ ገብቻ አሳያቸዋለሁ። ይሄ ሌላኛው መግቢያ ነው። ቀጥታ እንደገባን ወደ ሳሎን የሚያስገባ ሌላ መንገድ አለው። እዚህ ጋራ ሌሎች 3 በሮች አሉ። አሁን ቀጥታ የምንገባበት ክፍል የኮመን ባዝሩም ሲሆን እንግዳ ሲመጣ ለተለያየ ሰው የሚያገለግል የመጸዳጃ ቤት ነው ማለት ነው። በቀጣይነት ያለው ደግሞ የቤቱ ላውንደሪ ሩም ነው። የቤቱ ላውንደሪ ሩም ማለት ልብስ የሚታጠብበት፣ ሁሉም ልብሶች እዚህ ክፍል ውስጥ እንዲታጠቡና ደርቀው እንዲወጡ ይህንን ክፍል ጨምረናል ማለት ነው። ወደ ውስጥ ገብተን በምናይበት ጊዜ የዋሽንግ ማሽኖች አሉ። አነስ ያሉ ደግሞ በእጅ ማጠብ ለሚያስፈልጋቸው እንዲሆን ሲንክም ጨምረናል ማለት ነው። ሁሉንም ከልብስ ጋር የተያያዘ ነገር እዚህ ቤት ውስጥ መጨረስ እንችላለን። አሁን ደግሞ ወጥተን ሌሎች ክፍሎች የምናይ ይሆናል። ሶስተኛውን በር ለጊዜው ወጥቻ አላሳያችሁም። ሶስተኛው በር የሚወስዳችሁ ግራውንድ ላይ ወዳለው ጋራጅ ነው ማለት ነው። እቺ ሲምፕል የጌጣጌጥና መጽሐፍት መደርደሪያ ሼልፍ ነች። አሁን ወደ ሳሎኑ ተመልሰናል። እንደምታዩት ሰፊና የተንጣለለ ሳሎን አላቸው ማለት ነው። በቀጣይነት ወደ ቀጣይ ክፍሎች ወደ ላይኛው ፍሎር ወጥቼ ማሳያቸው ይሆናል። አርት ፒስ ፊት ለፊት አለ። ሲምፕል ላይት እና ኮንሶል ቴብል፣ የተለያየ ጌጣጌጥ ለማስቀመጥ የሚሆን ኮንሶል ቴብል አለ። ግድግዳውን እንደዚህ ስፔሻል ፔንት ነው የቀባ ነው። ለብዙ ክፍሎች፣ ለአልጋ ክፍሎች ግድግዳ ላይ ራስጌ ላይ ተጠቅመናል ማለት ነው። ሲንግል ፍላይት ስቴርም ተጠቅመናል። በአንድ ሂደት ብቻ ወደ ላይኛው ፍሎር የሚወጣበት የደረጃ አይነት ማለት ነው። አሁን ወደ ማስተር ቤድሩሙ ወይም ደግሞ ወደ ዋና መኝታ ቤት ክፍል ገብቼ ማሳያችሁ ይሆናል። ይሄ እንግዲህ የምታዩት ዋና መኝታ ቤት ነው። ሜትር ከ80 አልጋ ሲኖረው ከጀርባ ደግሞ እንዳልኳችሁ ደረጃው ጋር የተጠቀምነውን ስፔሻል ፔንት እንደዚህ ድንጋይ እንዲመስል አድርገን ተጠቅመናል ማለት ነው። ደንበኛችን ሙዚቃ ስለሚወዱ የሙዚቃ መሳሪያዎች አድርገንላቸዋል። ራሱን የቻለ ስቱዲዮ ስለሌለ ማለት ነው በቤት ውስጥ። አሁን ቀጥታ ወደ ዎኪንግ ክሎዚት ነው የምንሄደው። ይሄ መልበሻ ክፍላቸው ነው። ሰፋ ያለ መልበሻ ክፍል አላቸው። የሁለት ሰው ልብስ መያዝ የሚችል የተለያየ እቃ ጨምሮ መያዝ የሚችል ሰፊ የመልበሻ ክፍል አለ ማለት ነው። የመልበሻ ክፍሉን ካቋረጥን በኋላ ወደ ማስተር ባዝሩሙ ወይም የዋና መኝታ ቤት መጸዳጃ ክፍል ነው የምንገባው ማለት ነው። ይህ ሰፋ ያለ ባዝሩም ነው። እስቲ ገብተን እንየው። እንግዲህ እንደምታዩት የራሱ ቬንቲሌት እንዲያደርግ መስኮት አለው፣ ገንዳ አለው፣ የእጅ መታጠቢያ ከሴራሚክስ የተሰራ የእጅ መታጠቢያ፣ ሰፊ መታጠቢያ አለው። እቃዎቹ ነጭ ተጠቅመናል። ሴራሚኩን ግን ጠቆር በማድረግ ትንሽ ዘመናዊ መልክ እንዲኖረው ለማድረግ ሞክረናል ማለት ነው። ሻወር ቦክስ አለው፣ የመጸዳጃ WC አለው። ስለዚህ ሁሉንም ነገር በዚህ ክፍል ማግኘት ይችላሉ ማለት ነው። አሁን ቀጥታ ወደ ዎኪንግ ክሎዚቱ ተመልሰናል። አሁን ወደ ዋና መኝታ ቤት
እንወጣና ውጭ ላይ ያለውን የዋና መኝታ ቤት በረንዳውን አሳያችኋለሁ ማለት ነው። አሁን ይህ ዋና መኝታ ቤቱ ነው። ቀጥታ ወደ ውጭ በመውጣት መስታወቱን አቋርጠን በረንዳው የምናይ ይሆናል። እንግዲህ እዚህ ጋር እንደምታዩት የመስታወት ሃንድሪል ያለው ወይም ደግሞ የእጅ መያዣ በመስታወት የተሰራለት ኤል ሼፕ በረንዳ አለ። ቀጥታ ወደ ታች የመዋኛ ገንዳውን ማየት እንዲሁም ዋናው መንገድ ማየት እንችላለን ማለት ነው። ሌላ አረፍ የሚሉበት ሶፋም ደግሞ በበረንዳ ላይ ጨምረንላቸዋል ማለት ነው። አሁን ቀጥታ ከማስተር ቤድሩሙ በመውጣት የልጆች ክፍልና ሌሎች ተያያዥ ፕሮግራሞችን የያዙ ክፍሎችን ማሳያቸው ይሆናል። ቀጥታ የምንሄደው ወደ ልጆች ክፍል ሲሆን ይህ ሰፊ ኮሪደር ነው። የልጆች ክፍል በተመሳሳይ ቲም ተሰርቷል። ይህ እንደምታዩት ራስጌውን ልክ በማስተር ቤድሩሙ መልክ አንድ አይነት ቲም እንዲኖረው ቀለም በመቀባት ወኪንግ ክሎዚት ግን አላደረግንም። የመስታወት ስላይዲንግ ቁም ሳጥኖችን ተጠቅመናል። ቀጥታውን ወደ ውጭ በመውጣት ይህ ክፍል ምኑ ጋር እንደሚገኝ ሀሳቡ እንዲኖራችሁ ከቤቱ ውጫዊ ክፍል ሆኜ ማሳያቸው ይሆናል። አሁን ወደ ውስጥ ተመልሼ ደግሞ ሌሎች ክፍሎችንም በደንብ አሳያችኋለሁ። እናንተ ቻናሉን ሰብስክራይብ በማድረግ ላይክ በማድረግ የደወል ምልክቷን በመጫን አብራችሁን ቆዩ። የተለያዩ የዲዛይን ቪዲዮዎች እንዲሁም በኮንስትራክሽን እና በፊኒሽንግ ዙሪያ ያሉ ሀሳቦችን የምንለቅበት ቻናል ነው። እንግዲህ ፕላስ ክሬቲቭስ የተለያዩ ጠቃሚ የሆኑ መረጃዎች የያዘ ቪዲዮዎችን ይለቃል። አብራችሁን በመቆየት ቤተሰብ በመሆን ተጠቃሚ መሆን ይችላሉ ማለት ነው። አሁን ቀጥታ የገባ ነው ወደ ኮመን ባዝሩም ነው። ኮመን ባዝሩሙ ከማስተር ባዝሩሙ ይሰፋል። ከዋና መኝታ ቤቱ ባዝሩም የኮመን ባዝሩሙ ይሰፋል። ብዙ ጊዜ ግን የዋና መኝታ ቤት ባዝሩም እንዲሰፋ ነው የሚደረገው። ግን ይሄ ብዙ ሰዎች የሚጠቀሙበት ክፍል ስለሆነ እኛ ይሄን ክፍል ሰፋ አድርገን ለመስራት አስበን በዚህ መልኩ ሰርተነዋል ማለት ነው። ገንዳ፣ ሻወር ቦክስ አለው፣ የእጅ መታጠቢያ ያለው፣ እንዲሁም የመጸዳጃ WC ያለው ሰፊ መልክ መመልከቻ መስታወትም አለው ማለት ነው። አሁን ወደ ቀጣይ ክፍሎች እየሄድን እናያለን። በቀጣይነት የምትመለከቱት ኮሪደሩ ነው። አሁን ወደ ቀጣይ ክፍል እንሄዳለን። በቀጣይነት የምናየው ሌላ የልጆች ክፍል እዚህ ጋር አለ። ተመሳሳይ ነው፣ ከቅድም ካየነው ጋራ ተመሳሳይ ክፍል ነው። ይሄ ግን ለየት የሚያደርገው የራሱ የሆነ ዎኪንግ ክሎዚት አለው ማለት ነው። ለመልበስ የሚሆን ብዙ ጊዜ ሴት ልጆች ካሉ አለባበስ ላይ ፎከስ የሚያደርጉ ልጆች ካሉን፣ በእድሜ ከፍ ያሉ ልጆች ካሉን ለእነሱ ልናደርገው እንችላለን ይህን ክፍል ማለት ነው። አሁን በቀጣይነት ኮሪደሩን ተከትዬ ሌሎች ክፍሎችን ማሳያቸው ይሆናል። አሁን የኦፊስ ኤሪያ ይኖረናል። ይህ የኦፊስ ኤሪያ በቤት ውስጥ ስራ ለሚሰሩ ሰዎች ሁሉ ማገልገል ይችላል፣ ወይም ደግሞ ለአንድ ሰው ብቻ ሊያገለግል ይችላል ማለት ነው። ጠረጴዛና ወንበር አለው። የኦፊስ ቼር፣ ገስት መቀበያ አንድ ወንበር አለው። እንዲሁም ደግሞ ጀርባ ላይ የቦክስ ፋይሎች የሚያስቀምጥበት፣ ጌጣጌጦችም መጽሐፍቶችም የሚያስቀምጥበት ራሱን የቻለ ቡፌ ያለው ማለት ነው። ይህ ለቤት ኦፊስ ለሆም ኦፊስ በቂ ኤሪያ እና በቂ ፈርኒቸር ነው። አሁን በቀጣይነት ደግሞ የቤቱን ስቶር ማሳያችሁ ይሆናል። ስቶሩ በምታዩት መልኩ ብዙ መደርደሪያ ኖሮት ብዙ የቤቱን እቃዎች በአንድ ጊዜ መያዝ የሚችል ነው ማለት ነው። ግድ ነው፣ በቤታችን ውስጥ ስቶር በጣም አስፈላጊ ስለሆነ ግድ መሰራት ስለነበረበት አካተናል ማለት ነው። እንደምታዩት ስካይላይት አለው። በደረጃው ቀጥታ ወደ ላይ ከሩፍ የመጣውን ላይት ወደ ታች ያስገባል ማለት ነው። እንደ ሰንሩፍ በምትመለከቱት መንገድ ወደ ታች እየወረድን ነው ማለት ነው። ይህ ቤት በጣም ጽድት ባለ መንገድ ተሰርቶ የተጠናቀቀ ነው። ደንበኛችን በጣም ደስተኛ ነበር። እናንተም እንደዚህ አይነት ቤት ለማሰራት ከፈለጋችሁ ወደኛ በመደወል ማሰራት ትችላላችሁ ማለት ነው። ጥንቅቅ ያለ ስራ በምትፈልጉት መንገድ ባጠረ ጊዜ ሰርተን እናስረክቦታለን። በጣም ዘመናዊ ስፔስ መፍጠር ይችላሉ ማለት ነው ከኛ ጋር በመስራት። አሁን በጋራጁ በኩል ደግሞ ገብቼ ይህንን በር ለማሳየት ሞክራለሁ። ያው ቅድም ካላየነው ክፍል ውስጥ አንዱ ጋራጁ ነው ማለት ነው። እሺ ቪዲዮውን እንግዲህ ብዙ ነገር እንደተማራችሁበት ተስፋ አድርጋለሁኝ። የተለያየ ዲዛይን ስራ ማሰራት የምትፈልጉ ኮንስትራክሽን ፊኒሽንግ ማሰራት የምትፈልጉ ደንበኞቻችን ወደ ፕላስ ዲዛይን እና ኮንስትራክሽን ፊኒሽንግ በመደወል አገልግሎቱን ማግኘት ይችላሉ ማለት ነው። ጥርት ያለ ስራ በአጭር ጊዜ ሰርተን እናስረክቦታለን።